ስማማ ማታ አርሰናል ቀጠቀጠ አይደል? በላውን ሳቢ አምጣ፣ ሳቢውን አምጣ። ኬቢ ዛሬ ደግሞ ሰላምታ በቁጣ ነው። አንተ ግን ምን አይነት ሰው ነህ? ምን አጠፋው? ኧረ እባክህ ምንም አላጠፋህም አይደል? ምን እያረክ ነበር? እያየሽኝ አይደለም እንዴ? ከጓደኞቹ ጋር ቁጭ ብዬ ነው። እያየሁህማ ነው። ፍቅረኛ ያለው ሰው በሴቶች ተከበው እየተጫወትኩ ነው ስትል ትንሽ አታፍርም? ኮኪ ቅናት ባንቺ አያምርም። ደሞም ነግሬሻለሁ፣ መታመን ለራስ ነው። በፍቅር መሃል ጥርጣሬ ካለ ደግሞ ሁሉም ባዶ ነው። እንዳምንህ ጠብቀህ ነበር። ቅናትና አለመተማመን ፍቅርን ከማፍረስ ውጪ ምንም ጥቅም የላቸውም። ስለዚህ እመኝ፣ ለቃሌ ታማኝ ነው። የራስህ ጉዳይ። እሺ ደሞ ቀንቼ እንዳይመስልህ። እሺ ጂ እሺ እሺ። ቆይ ምን አድርጌ ነው የምትይኝ? እስከ መቼ ከዚህ ሰውዬ ጋር እያከክሽ ትኖሪያለሽ? እኔ እኮ ይኸውልሽ ና ብላው በመኪና አንቺ እኮ ዝናብ እያስደበደበሽ ጥላ እንኳን እኮ አይዝም። ቤሊ ግን እኮ አፈቅሯለሁ። ፍቅር ምናምን እያልሽ መጃጃልሽን ተይና እኔ ምን የመሰለ ባለ ሀብት አጣብስሻለሁ። ምርጫ አንቺ ነው። እሺ ምንድን ነው የምለው? የኔ ቆንጆ መጣሽ እንዴ? ዛሬ ደግሞ ፊትሽ ልክ አይደለም። ምን ሆነሽ ነው? አንድ ነገር ልነግረን የመጣሁት መለያየት አለብን። ምን ማለት ነው ይሄ ደግሞ? ምን ሆንሽ? ማለት ምን አረኩሽ? የሆንሽው ነገር አለ እንዴ? ራሴ ላይ መስራት እፈልጋለሁ። ለውጥ እፈልጋለሁ። ስለዚህ እኔ እናንተ ግንኙነት እዚህ ጋር ቢበቃ ደስ ይለኛል። ማለት ከኔ ጋር ሆነሽ መስራት አትችይም? በቃ ራሴን መለወጥ እፈልጋለሁ አልኳል። መልካም ሁሉ እመኝልሃለሁ። መልካም ህይወት። አንቺ ዳሽና ከፊማ በቃ ባለ አቤት ምን ልታዘዝ? ወደ ታውቃለህ? አላውቅም። ምን አፍቅረህ ታውቃለህ ወይ ብለሽ ብትጠይቅኝ እኮ መልስልሽ ነበር። እሺ አፍቅረህ ታውቃለህ? አላውቅም። አንተ ያሟዝ እንዴ? አዎ ልቤ ውስጥ ከገባሽ ቀን ጀምሮ ሁሌም ነው የሚያመኝ። አፈቅርሻለሁ። አባ ምን ልስጥህ? አይ ምንም። ምን አባቱ ነው ስልክ የማያነሳ? ሄሎ ትክክለኛ ማንነቴን ማወቅ ከፈለግሽ አሁን በምልክልሽ አድራሻ ቶሎ ነኝ። እሺ መጣሁ። ይሄ መጥቻለሁ። እስከዛሬ ስራ አለኝ የምትለው ይሄኛውን ስራ ነው? አዎ ይህን ስራ ነው የምሰራው። ስትታይ ደህና ሰው ትመስላለህ። እስከዛሬ ካንተ ጋር ጠፋሁት ጊዜ ነው የሚቆጭ። እንግዲህ ይህን ስራ እየሰራሁ ነበር። የምትፈልጊውን ነገር እስከዛሬ ድረስ አሟላልሽ የነበረው ምን ይመስላል? በያጅ ታወራለህ እንዴ? ደግሞ ከዚህ በኋላ እኔ እናንተ ግንኙነት ሲገብቃሽ ለአንተ ማንነት ዋጋ ከማይሰጡ ሰዎች ጋር ጊዜን አጣ። ይሄ ውሻ